ፈጥኖ ደራሽ አላህ ነው። ጭንቀትን ሊያስወግድ የሚችለው አላህ ነው። ካለንበት መከራ ነፃ ሊያወጣን የሚችለው አላህ ነው። ደስታ ሊያመጣ የሚችለው አላህ ነው። ርዝቅ የሚያሰፋው አላህ ነው። ልጅ የሚለግሰው ትዳር እንዲሳካ የሚያደርገው አላህ ነው። በሽተኛን ማንም አይድንም ብሎ ተስፋ የተቆረጠበትን የሚያቆመው እንዲንቀሳቀስ የሚያደርገው ማን ነው? አላህ ነው። ስለዚህ በአላህ ያለን እምነታችን ጠንካራ መሆን አለበት። በቃ ተወኩል እላይ መድረስ አላህ ይረዝቀኛል፣ አላህ አለልኝ፣ ዱዓም ስናደርግ ይቀበለኛል ብለን እርግጠኛ መሆን ነው። ኡዱላህ ወአንቱም ሙቂኑነ ቢልኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ የአላህ መልእክተኛ እንጂ ሸክ ውስጥ ተጠራጣሪ ሆነን ስንለምን አላህ አይቀበልም። በቴሌቪዥን የመካን ቪዲዮ ስከፍት ቁርአን እየተከፈተ ልጅ ያሲን ይሄ ምንድነው ትለኛለች። ይሄማ ከአባ ነው ሰው እየጠወፈ እኮ ነው እላታለሁ። ዱዓ ታረግ ነበር ወደ ቴሌቪዥኑ ቀርባ አረ እንደው ሞታችን ነብዩ ሀገር ያድርገው ትለኝ ነበር። ከዛ ንየዋ ይሙላ ብዬ 2000 አካባቢ ይዣት መጣ። አየችው፣ ወደደችው። ከዛኔ ተመለስን 2005 አካባቢ መጣች። ፍጻሜውን ያደረገው አላህ አልቆጨኝም። እኔ ግጥ እስር ቤት ሆነ እናትን ማጣት ይከብዳል፣ ግን ስሜት አልተሰማኝ። ዱዓዋን ነው አላህ እሺ ያላት። ግልጽ ነው። ደጃል ማይረግጠው አገር ላይ ካረፈች ወህይ የሚወርድበት ቦታ ላይ የነብዩ ትብት የተቀበረበት ላይ ጅብሪል የተመላለሰበትን ከተማ ከተጎራበተች ሽልማት ከዚህ በላይ አለ እንዴ? ለአንድ ሰው ሐዘኑን ከዚህ በላይ አላህ በምን ሊጠግነው ይችላል? አልহামዱሊላህ ለነዕመቱል እስላም። ስለዚህ ያላብነው ላብ አሁን ክፍያ አለው አይደል? እንዳንሰለች ሰው እዛ ቢች ዳርዶ ሙሉ ቀን ተዘርሮ ይውላል አይደለም? ቫኬሽን ይያል አይደለም? ነጭ ሁሉ መጥቶ ፀሐዩ ላይ ይሰጣል እንዴ? ምን ለማድረግ ቆዳ ቀለምን ቀይር ይላሉ መጣው ትንሽ። ግልጽ ነው። እኛ ደግሞ መዝገቦቻችንን ልንቀይር ነው የመጣነው አይደለም? ጣዖቻችንን ልንቀይር ነው የመጣነው። ዱዓዎቻችንን ልንቀይር ነው የመጣነው። የህይወታችን ስንክሳር ያጎበጠን ያስጎነበሰን ስብራቶች አሉ። እሱን ቀይረን በድል ልንመለስ ሆነልን ልንል ነው የመጣነው ኢንሻአላህ። ሰለላሁ ዐላ ረሱሊላህ። اللهم صل وسلم وبارك على سيدنا